እያወቅሽ የምትሄጂበት ቦታ የለሽም። እዛ ቦታ ከተገናኛት እንደምታስነውራት እያወቅሽ የምትሄድበት ቦታ የለም። እዛ ቦታ ከተገናኛችሁ ሐሜት እንዳለ፣ እዛ ቦታ ከሄዳችሁ ስካር እንዳለ እያወቃችሁ አልሰክርም አንድ ሁለት ብቻ ብዬ እመለሳለሁ ብለን የምንሄድበት አቅም የለም። አንዴ ስንፈተን ይሄ ነገር አይሆነኝም ብለን መሸሽ ነበረብን። ግን መሸሽ አናውቅም፣ እንቀጥላለን። ፈተናው እየበለጠ እየባሰ ይመጣል። አሁን መቋቋም የማንችልበት ጊዜ ይመጣል። ዝሙት እንደዛ ነው። ሰው እጅ ለእጅ መያያዝ ያፍር ነበር መንገድ ላይ፣ ከዛም ኖርማል ይሆናል። አሁን ሰው የሌለበት ቦታ መገናኘት ይጀመራል። መጀመሪያ ታፍሪ ነበር፣ አሁን ኖርማል ይሆናል። ከዛ መዳራት ይመጣል። ትደነግጫለሽ፣ ትጨነቂያለሽ። ኃጢአት ሰራው ግን አልሸሸሽም። አሁንም ያን ኃጢአት ሰራሽበት ቦታ ደግመሽ ስትሄጂ መዳራት የሚያስፈራ ነገር አይሆንም። ከዛ በኋላ ኖርማል ይሆናል። ያን ስላላሸነፍክ ደግሞ ቀጣይ ዝሙት ይመጣል ማለት ነው። ሰለሞን ጠቢብ መሆኑ ጥበቡ በዝሙት እንዳይወድቅ ከልክሎታል? አልከለከለውም እኮ። ጣዖት ከሚያመልኩ ሴቶች ጋር በዝሙት ወድቆ እግዚአብሔርን ትቶ ለጣዖት ሰግዷል ሰለሞን። ዳዊት እግዚአብሔር እንደ ልቤ ብሎ የጠራው እንደ እግዚአብሔር ሐሳብ የሚኖር ሰው መሆኑ ቅዱስ መሆኑ ከዚህ ኃጢአት አድኖታል። ስለዚህ እኛ ምን ስለሆነ ነው ምንድነው ከዚህ ኃጢአት? የትኛው ጽድቃችን? ዲያቆን ስለሆነን፣ ዘማሪ ስለሆነን፣ አገልጋይ ስለሆነን? መሸሽ ነው መፍትሄው። እጄ ላይ አለን ብለን የምናስበው የትኛው መንፈሳዊነት የእናት ኃጢአት እንድናሸንፍ ጉልበት አይሆንም። እሳትን በጉያው ታቅፎ የማይቃጠል ማን ነው አለ መጽሐፍ። እኛ ከማን እንሻላለን? ከማንም አንሻለን። ጌታችን አርቆ አጠረው። ድርጊቱን ተግባሩን ተውት። ገና በሐሳብ ስታስብ ወረክሰሃል። የሆነ መጽሐፍ እንኳን ብቤ መጽሐፍ ቅዱስ ሳነብኩ ይሄን ጥቅስ አግኝቼ ብላችሁ የምታወሩ ከስንት ሰው ጋር ስለሰማችሁት መዝሙር ስለሰማችሁት ስብከት የምታወሩት? ከምን ያክሎቻችሁ ጋር ደግሞ ስለ ሩካቤ ይወራል፣ ስለ ሴት ይወራል፣ ስለ ወንድ ይወራል? ምን አይነት መጽሐፍት ነው የምናነበው? ምን አይነት ፊልሞች ነው የምናየው? ምን አይነት ዘፈኖች ነው የምትሰሙት? ክርስትና ሐሳብንም ንግግርንም ተግባርንም የመቀደስ ኑሮ ነው። ለጌታ ካላችሁ ፍቅር የተነሳ የተፈቀደላቸውን ትዳር እምቢ ብለው በየበረሃው በየገዳው የሚኖሩ ሰዎች ይሉ። እኔና እናንተ ስለ ክርስቶስ ፍቅር የተከለከልነውን ዝሙት እምቢ ማለት እንዴት ይከብደናል? የተፈቀደልን ትዳር አለ፣ የተከለከልነውን ኃጢአት እምቢ ማለት እንዴት ይከብደናል? ሰው ዕድሜ ልኩን ለመተው ፈቃደኛ ከሆነ እኛ እስክናገባ እስከ ጊዜው ድረስ ጥቂት ዓመታትን መታገስ ለምን ይከብደናል? ስጋንም ነፍስንም የሚያረክስ ከገቡበት በኋላ ለመውጣት የሚያታግል ለጊዜው ደስ አሰኝቶ የዕድሜ ልክ ጸጸት የሚያሸክም። አዳምና ሔዋን እኮ አንድ ቀን ቀጥፎ በበሏት በለስ ነው ዕድሜ ልካቸውን ሲያለቅሱ የኖሩት አይደል? ከዛ በኋላ እኮ ቀና ማለት የሚከብድሽ፣ ከዛ በኋላ እኮ መነሳት ሰው መሆን የሚያቅት፣ የእግዚአብሔር ምሕረት ማሰብ ከብዶ እኮ ከወደ ምሕረቱ የራቅ ከደጁ የራቅ። አንድ ቀን በሰራው ኃጢአት እንዳንወርቅ እዚህ ጉድጓድ ውስጥ እንዳንገባ እንጠንቀቅ። እግዚአብሔርን በቸርነቱ ይጠብቀን። በእውነት ከገባን በኋላ ግን ተስፋ እንቁረጥ። የአንድ ቀን ኃጢአታችሁ ከእግዚአብሔር አይለያችሁ። በለስ ፈንታ ሕይወት ደግሞ ተተክሎላችኋል። የሚያነጻ ንጹህ የሚያደርግ ስጋው ደግሞ አለ፣ የሚያጥብ ንስሐ አለ። የአንድ ቀን ስህተታችሁ የአንድ ቀን በደላችሁ ከእግዚአብሔር እንዳይለያችሁ አደራ። ራሳችሁንም ጠብቁ።